ኦልራይት እንግዲህ ሰዎች ሲገቡ ቢያሳውቁን ደስ ይለኛል። ኦንላይን የገባችሁ ሰዎች ካላችሁ በትክክል ድምጻችን እንደሚሰማ እንዳለ ወቁን ምንም ነገር አይታየኝምና ሰዎች ይግቡ ማወቅ አልቻልኩኝም። እስቲ Yeah, we can see and hear you, Yalu. No, thank you, Sosna. Hi, Lisa. Thank you. በጣም thank you. ሰላም እንደምን አላችሁ? እንግዲህ በዚህ ፔጅ ላይ ሆናችሁ የቀጥታ ስርጭቱን እየተከታተላችሁ ላላችሁ ሁሉ ሰላምታችን በእያላችሁበት ይድረሳችሁ። ሰዓት አክብራችሁ ስለተገኛችሁ ከልብ እናመሰግናለን። ድምጻችንም ከተሰማ በዚሁ እንቀጥላለን ማለት ነው። ዛሬ እንግዲህ በአይነቱ ለየት ባለ ሁኔታ ሰላም ብለናል። ዋጋይ፣ ዳኛቸው፣ ቤቲ፣ መርዲያ ሰላም፣ ሁሉንም ሰላም ብለናል። ዛሬ እንግዲህ እስከዛሬ ድረስ በፔጄ ላይ ይሄንን ቢዝነስ እየሰራሁት ያለሁትን ዲጂታል ቢዝነስ መስራት ከጀመርኩ ጊዜ ጀምሮ ራሴን እንጂ ከሌሎች ሰዎች ጋር እዚህ ፔጅ ላይ ኢንተርቪው አድርጌ አላውቅም። ለመጀመሪያ ጊዜ ነው እንግዲህ ኢንተርቪው ሳደርግ በፔጄ ላይ። በጣም ደስ እያለኝ ነው የማደርገው። ለዚህ ቢዝነስ እንግዲህ ለመጀመሪያ ምክንያት የሆነችኝ ሜንተሬ ነው ዛሬ ልጋብዛት ወስኜ የጋበዝኳት። ይዤ ጥራችንና አክብረሽ ስለተገኘሽ እንግዲህ ከልብ አመሰግናለሁ። እና ወደ ጥያቄዎቻችን ነው የምንሄደው። ሰዓት እንዳንይዛችሁ ሰዓታችንን በደንብ ለመጠበቅ ጥያቄዎች ያዘጋጇቸው ጥያቄዎች አሉ። በጣም ብዙ ነገር እንደምንማርበት እንትን የሚሉ ሰዎች አሉ። አውቀነዋል፣ ተረድተነዋል የሚሉ ብዙ ሰዎች አሉ። ነገር ግን በትክክል የሰሩ ሰዎች ደግሞ ኤክስፒሪየንሳቸውን እንዲያካፍሉ ማድረግ ይጠቅማል ብዬ ስላመንኩኝ ነው። ብዙ እንደምትጠቀሙ ተስፋ አደርጋለሁ። እንግዲህ ለማታውቋት ሰዎች ራሷን በማስተዋወቅ ትጀምራለች። ከጥያቄ ጋር አያይዤ ነው እንግዲህ ድሉን የምሰጣት። ቲጂ የመጀመሪያ ራስሽን አስተዋውቂና ከዛ በኋላ ይሄንን ቢዝነስ ለመጀመር ምክንያት የሆነሽ ነገር ምን እንደሆነ ስትጀምሪስ፣ ምንም ነገር ስንጀምር መቼም የሚያጋጥመን ብዙ ነገር አለና በጀመርሽ ሰዓትስ አስቸግሮሽ የነበረው ነገር ምን እንደነበር፣ ከዛ በተረፈ ደግሞ ለገጠመሽ ችግር እንደ ሶሉሽን የተጠቀምሽባቸውን ነገሮች በደንብ አድርገሽ እንድታስረጅን ጠይቅሻለሁ። Thank you, Ski. በጣም የራስሽ ቢዝነስ ፔጅ ላይ ጋብዘሽኝ it's for the first time ያንቺ ቢዝነስ ፔጅ ላይ እንደዚህ መተን ላይቭ ዲስከስ ስናደርግ በጣም አመሰግናለሁ። ለማታውቁኝ በሙሉ ስሜ ትዕግስት ሙላቱ ይባላል። እኔም በዚህ ቢዝነስ ውስጥ እስኪ በመሰራው ቢዝነስ ውስጥ ገብቼ መስራት ከጀመርኩ አሁን አመት ከ7 ወር ገደማ ሆኖኛል። በሙያዬ የቢዝነስ አናሊስት ነኝ። ኢትዮጵያ እያለሁ ያጠናሁት የነበረው ኢንፎርሜሽን ቴክኖሎጂ ነው እና ኮምፒውተር ሳይንስ። ወደዚህ ሀገር ወደ ዩናይትድ ስቴትስ ከመጣሁ በኋላ ደግሞ የተለያዩ ሰርቲፊኬሽኖች አሉ። እነዛን ወስጄ ጥሩ የሆነ ፎርቹኔትሊ ጥሩ የሆነ ስራ ማግኘት ችዬ ነበር እና ቢዝነስ አናሊስት በብዛት ባንኮች ላይ ኮሎምበስ ነበር የምኖረው። ከ6 ዓመት በፊት ነው ወደ ሚኒሶታ ከረንትሊ ሚኒሶታ ነው የምኖረው ሙቭ ያደረኩት እና እዛ ኮሎምበስ እየነበርኩ ሚኒሶታም ቢዝነስ አናሊስት ሆኜ ባንኮች ላይ ወይ ደግሞ ፋይናንሻል ኢንዱስትሪዎች ላይ ብዙ ሰራ ነበረ። ከዛ በኋላ ነው ደግሞ ወደ ቢዝነስ ዓለም የተቀላቀልኩት ማለት ነው። ይሄ ቢዝነስ ለኔ መጀመሪያ አይደለም። ኦንላይን ቢዝነስ የመስራት በጣም ብዙ ፍላጎት ስለነበረኝ እዚህ ሀገር ኦልሞስት ከመጣው ጊዜ ጀምሮ ብዙ ኢንስፓየር የሚያደርጉ ሰዎችን ኦንላይን እከታተላለሁ። ዩቲዩብ ላይ ወይ ኢንስታግራም ላይ አሁን ቴክኖሎጂው በጣም የተስፋፋ ስለሆነ ብዙ ሰዎችን እከተል ስለነበረ የተለያዩ ነገሮችን ሞክር ነበረ ከዚህ በፊትም ማለት ነውና ይሄንን እድል ሳገኝ ደግሞ ዋይናት ጥሩ ነገር ከሆነ አዲስ ነገር መሞከር ጥሩ ስለሆነ በሚል ነው ወደዚህ ቢዝነስ የተቀላቀልኩትና ባጭሩ ባክግራውንዴ ይሄን ይመስላል። ያው አያይዤ ጠይቄሽ ነበር ቲጂዬ ለማስታወስ ያህል
ያስቸገረሽ ነገር ነበር ወይ ቢዝነሱን ጆይን ለማድረግ ያስቸገረሽ ነገር ከነበረ በምን አይነት መልኩ ነው ኦቨርካም አድርገሽው ወደ ቢዝነሱ መግባት የቻልሽ? እኔ ይሄን ቢዝነስ ጀምር አስቸገረኝ ማስቸገር ሳይሆን ላይክ ትራንዚሽኑ የተወሰነ ከብዶኝ ነበረ። ምን ማለት ነው? ሌላ ከዚህ በፊት ጠቅሼዋለሁ ብዙ ጊዜና ሌላ ቢዝነስ ውስጥ ነበርኩኝ፣ የአማዞን ቢዝነስ ውስጥ ማለት ነው ለማታውቁና። አማዞን ላይ እቃዎችን መሸጥ ሰራ ነበረ። ከቻይና እቃ ሶርስ እያረኩኝ ፉልፊልመንት ባይ አማዞን ይሉታል። ምን ማለት ነው? የአማዞን ዌርሃውስ ነው እቃውን የሚያከማችልን። ነገር ግን እቃውን ራሳችን ሶርስ ማድረግ አለብን፣ ሺፕ ማድረግ አለብን። እሱም ቢዝነስ ኦን ቶፕ ኦፍ ማይ ሬጉላር ጆብ ማለት ነው። ሬጉላር ጆብ እንዳለ ሆኖ ማታ ከቤት ስመጣ እሱን ሰራ ነበረ ፎር ኦልሞስት ላይክ 2 years የአማዞን ቢዝነስን ሰራ ነበር። እና እሱን አቁሜ ይሄንን ልጀምር ወይ? ምክንያቱም ብዙ እያዛለቀኝ ብዙ እያስኬደኝ አልነበረም ያኛው ቢዝነስ። በጣም ብዙ ሃርድሺፕ ነበረውና በዛ ቻሌንጅ ውስጥ አልፌ ነው 2 ዓመት ላይክ አምናት ኩዊተር ስላልሆንኩኝ ለ2 ዓመት ያህል ያንን ቢዝነስ ራን እያረኩ እየሰራሁ የተወሰነም ጥቅም እያገኘሁበት ነበር። እና ከዛ ወጥቼ ይሄንን ቢዝነስ ሳገኝ ደግሞ it looks more promising ብዙ ሲስተሙ የሚያግዘን ነገር ስላለ ብዙ ፕሮሚሲንግ ስለነበረ እንዴት ነው ላይክ ይሄን ደግሞ ማቆም አለብኝ፣ ይሄን አቆም ወደዚህ ልግባ ወይ? ያ ትራንዚሽን ነበር የተወሰነ የከበደኝ የነበረው። ፋይናሊ ግን ዲሳይድ አድርጌ ያንን ሆልድ አድርጌ የአማዞን ቢዝነሱን ቀጥታ ወደዚህ ቢዝነስ መቀላቀል ችያለሁ ማለት ነው። እሱ ከመለሰው ጥያቄሽን በጣም ጥሩ። ጥሩ አድርገሽ መልሰሻል። እንግዲህ ብዙ ሰዎች ስለ ዲጂታል ቢዝነስ ሰምተናል። ነገር ግን በቃ ቢዝነሱ ላይ የሚጠቀሙት ሰዎች ወይ ደግሞ መጀመሪያ ላይ የገቡ ሰዎች ወይ ደግሞ ከላይ ያሉ ሰዎች የሚጠቀሙበት አይነት ቢዝነስ ነው የሚል አመለካከት አላቸው እና ያንን ደግሞ እንዳልሆነ እኛ በተጨባጭ አይተናል። ቢዝነሱ ላይ እንግዲህ ካሉት በጣም ሰክሰስፉል ከሚባሉት ሰዎች ውስጥ አንዷ አንቺ ነሽ። ለዛ ምስክር ነሽ እና ይታያል አይደል? ይሰማል። ይቅርታ የተወሰነ እየተቆራረጠብኝ ነበረ ድምፅ። የተወሰነ ድምፅሽ እየተቆራረጠብኝ ነበር። አይ ቲንክ ሰምቼሻለሁ፣ ግማሽ ፓርት ሰምቻለሁ። የኔ ድምፅ ይሰማሻል? ኦኬ በደንብ ይሰማኛል። እና ከዚህ ጋር አያይዘሽ እንግዲህ በእውነት ይሄ ነገር ለጥቂቶች ብቻ እንዳልሆነ በብዙ መልኩ አይተናል። ግን አንቺ ሰዎች ከሚናገሩት ነገር ተነስተሽ እውነት ለጥቂቶች ብቻ የሚጠቅም ነው ወይ? ከዛ በተረፈ ደግሞ ሰክሰስፉል ሆኖ ለመስራትስ የረዳሽ ነገር ምንድን ነው? እና አንድ ሰው እዚህ ቢዝነስ ገብቶ ሰክሰስፉል ለመሆን ምን ያስፈልገዋል ብለሽ ታስቢያለሽ? ኦኬ ቴንክ ዩ ስኬ። ይሄ ቢዝነስ እኔ ስጀምረው ከኔ በፊት ብዙ የጀመሩ ሰዎች ነበሩ፣ በብዙ ሺህ የሚቆጠሩ ማለት ነው። እና እኛ ገብተን ለምሳሌ እኔ ገብቼ ወይ መጀመሪያ የፈጠርኩት ነገር ወይ ሌላ ሰው የሚፈጥረው ነገር ሳይሆን የምንከተለው ትሬኒንግ አለ፣ ፕሮሰስ አለ። ያንን ተከትለን በመሄዳችን ነው፣ ያን ተከትዬ በመሄዴ ነው ሰክሰስፉል የሆንኩት እንጂ ከኔ በፊት የገባ ወይ ከኔ በፊት የጀመረ ወይ ከኔ በኋላ የጀመረ ሰው የኔን የራሴን ሰክሰስ ዲተርሚን አያደርገውም። ምክንያቱም ከዚህ በፊት እስኪ አንቺ ከዚህ በፊት ኤክስፔሪየንስ እንዳለሽ አውቃለሁ። ኢትዮጵያ በጣም ብዙ የተለያዩ የተጀመሩ እኔ አልገባሁባቸውም። በእርግጥ ግን ብዙ የጀመሩ ሰዎች ኤክስፔሪየንሶቻቸውን ነግረውኛል። ብዙ የኤምኤልኤም ማርኬቲንግ ቢዝነሶች አሉ። ምን ማለት ነው? የመልቲ ሌቭል ማርኬቲንግ ማለት አንድ ሰው ይገባል፣ ሌላውን ሰው ሪክሩት ያደርጋል። አይ ዶንት ኢቭን አንደርስታንድ ራሱ አላደረገውም። ሳይዶች ባላንስ መደረግ አለባቸው ኮሚሽን ለማግኘት ዋትኤቨር። በጣም ብዙ ተጠቃሚ ለመሆን ከእንደዛ አይነት ሲስተም
በጣም ብዙ ነገር ወይ በጣም ብዙ ሰው ላይክ የመመልመል አይነት ስራ የሚሰራባቸው ቢዝነሶች አሉ። እንደዛ አይነት ቢዝነሶች አንደኛ በተለያየ ሀገር በጣም ብዙዎቹ ህጋዊነታቸውን እያጡ ምክንያቱም ሰው ከመጠቀም ይልቅ ብዙ ሰዎችን ወደ ኪሳራ የሚያመጡ ስለሆነ ህጋዊነታቸውን እያጡ ነው። ኢትዮጵያም እንዲቆም ተደርጓል። እኛም በምንኖርበት በአሜሪካ ሀገር በጣም ብዙ እንደዚህ አይነት ቢዝነሶች ኢሌጋል ተብለው ካታጎሪ ራሱ ወጥቶላቸዋል። የኛ ቢዝነስ ዳይሬክት ኮሚሽን ቤዝ ነው። እንዴት ሴል እንደምናደርግ እኛ ራሳችን መሸጥ ማሻሻጥ ባይኖርብንም አውቶሜትድ የሆነ ማርኬቲንግ ስትራቴጂ በመጠቀም የተለያዩ የሶሻል ሚዲያ አድቨርታይዝመንቶችን በመጠቀም የምንወስደው የራሳችን ትሬኒንግ አለ። ኦፍ ኮርስ ትሬኒንጉ ያስፈልጋል። ማንም ሰው ለምሳሌ አካውንቲንግ ለመማር ኮሌጅ ገብቶ አካውንቲንግ ምንድን ነው የሚለውን ነገር አጥንቶ ሲጨርስ 4 ዓመት ተምሮ ጨርሶ ኦኬ አካውንቲንግ ግራጁዌት ነው that person is eligible ያንን ስራ ለመስራት። እኛም ደግሞ ይሄንን ቢዝነስ የገባ ሰው ትሬኒንጉን ጨርሶ ከጨረሰ በኋላ ኦኬ ይሄ ሰው ማርኬቲንግ መስራት ይችላል። ሶሻል ሚዲያ ማርኬቲንግ ራሱን የቻለ ትልቅ የቢዝነስ ዘርፍ ነው እና ያንን ነው የምንማረው። ዳይሬክት ኮሚሽን ቤዝድ ነው ኦብቪየስሊ ቢዝነሱ። ነገር ግን የሆነ ሌላውን ሰው በመመልመል ሳይሆን በዚህ የማርኬቲንግ ስትራቴጂ በመከተል ግሎባሊ መስራት የምንችለው ነገር ስለሆነ ነው። ሲስተሙን አንደርስታንድ ላረገ ሰው በጣም ተጠቃሚ መሆን ይችላል። ነገር ግን አንደርስታንዲንግ እና ለርኒንግ ይቀድማል ብዬ አስባለሁ። ምክንያቱም ቅድም እንደጠቀስኩት ነው መጀመሪያ መማር አለብን። የተማርነውን ነገር ደግሞ መተግበር አለብን። በዛ ደግሞ ፐርሲስተንት ሆነን መቀጠል መቻል አለብን። ምክንያቱም ኦብቪየስሊ ማንኛውም አይነት ቢዝነስ የራሱ ሪስክ አለው። ሪስክ አለው ማለት ምን ማለት ነው? ቢዝነስ የጀመረ ሰው ሁሉ ሰክሰስፉል ይሆናል ብለን መደምደም አንችልም። ለምን? ምክንያቱም እኔ አማዞን ቢዝነስ ጀምሬ ያለው አይደል? አማዞን ቢዝነስ ጀምሬ ነበር። አማዞን እየሰሩ በጣም ብዙ ደረጃ የደረሱ ሰዎች አሉ። ኦኬ እኔ ደግሞ በጣም በትንሹ በነፊት አርጋለው ልበል። እሺ የከሰረም ሰው ሊኖር ይችላል። ያ ግን ቢዝነሱን ራሱን አይወክልም። የሚወክለው የራሴን ኤፈርት፣ የራሴን ዲተርሚኔሽን፣ የራሴን አንደርስታንዲንግ ነው። ስለዚህ ይሄን ቢዝነስ እንደዛው ነው። ገብቶ ፕሮሰሱን ተከትሎ እማራለው፣ ኮቸብል ሆናለው፣ እኔም ደግሞ ገብቼ ተጠቃሚ ሆናለው ብሎ ለሚያስብ ሰው ኦፍኮርስ ያ ሰው ገብቶ በጣም ሊጠቀምበት ይችላል። ከመጀመሪያው ሲገባ ደግሞ በኔጌቲቭ ማይንድሴት በኔጌቲቭ ሜንታሊቲ ለመማር ዝግጁ ሳይሆን እስኪ ምንድነው የሚያወሩት ብሎ what I mean like በእንደዛ አይነት ማይንድሴት የገባ ሰው ደግሞ ከመጀመሪያው ራሱን ለውድቀት እያዘጋጀ ነው ማለት ነው እና ሌሎችም ሰዎች እንዳይጠቀሙበት ይሆናል ማለት ነው እና ያ ነው እንግዲህ የኔ አስተያየት። ያ በጣም በጥሩ ሁኔታ ነው የገለጽሽው ቲጂ፣ በጣም አመሰግናለሁ። ያ ነው በቃ ብዙ ሰዎች አሁን እዚህ እያየው የነበረ የሚሰጡትን አስተያየት ሲስተሙ ምንድነው፣ ምን አይነት ሲስተም ውስጥ ነው የምትሰሩት ይላሉ እና እንደ ማንኛውም ሰው እኔም አንቺም ስትሰሚ የሰማሽው በአድቨርታይዚንግ ነው፣ እኔም ደግሞ ያንቺን ማስታወቂያ አይቼ ነው እንግዲህ እዚህ ቢዝነሱ ለመግባት ምክንያት የሆነኝና በሰማውበት ሰዓት ምንም አውቀው ታሪክ የለም። የማላውቀው ሲስተም ነው፣ የማላውቀው ነገር ነው። ነገር ግን 100% ፈቃደኛ ነበርኩኝ ለመማር እና ሳይን አፕ አድርጌ ፕሬዘንቴሽኖችን አየው። ከዛ ከፕሬዘንቴሽኑ በኋላ የሚቀጥለው ስቴፕ ላይ ያለው ምንም የሚያስፈራኝ ነገር አይደለም። በሪፈንድ በሚደረግ ሬጅስትሬሽን ፊ የሚቀጥለውን ስቴፕ ማየት እችላለሁ እና ሲስተም የሚባለው ምንድን ነው? ካምፓኒ የሚሰራ ቀመም የምንሆነው እንዴት ነው? ያ ደግሞ ስለ ካምፓኒው ማወቅ፣ ስለ ፕሮዳክቶች ማወቅ፣ ስለ ቢዝነስ ፕላኑ ማወቅ ያስፈልጋል እና ቢዝነስ ፕላኑን መረዳት ነው ትልቁ ነገር። እሱን ተረድቶ በምን አይነት መልኩ እንሰራለን የሚለው ደግሞ በጥሩ ሁኔታ ገልጽሻል። ያው የሶሻል ሚዲያ አድቨርታይዚንግ ዝም ብለን ወተን የምንሰራው ነገር አይደለም። ራሱን የቻሉ ፕሮሲጀሮች አሉት። ያንን ተከትሎ መስራት ነው ትልቁ ነገር እና ጥሩ አድርገሽ ሜንሽን አድርገሻቸዋል። አሁን ወደሚቀጥለው ጥያቄ ሲሄድ ከዚህ ጋር ተያይዞ እንግዲህ ብዙ ሰዎች ስለዚህ ቢዝነስ ወተን ኢንትሮዲዩስ እናደርጋቸው ሳይን አፕ አድርጉና ፕሬዘንቴሽኑን እዩ ስንል የተለየ የሚያስፈልግ መስፈርት ያለ ይመስላችኋል እና ይሄን ቢዝነስ ለመስራት እንግዲህ መሰረታዊ የሚያስፈልጉ የሚባሉትን ነገሮች
አንቺም ከተረዳሽው አንፃር ሪሊም ከሚያስፈልገው አንፃር እሱን አያይዘሽ ትመልሽልናለሽ። ከዛ ጋር ተያይዘው ደግሞ ብዙ ሰዎች እዚህ ቢዝነስ ውስጥ የመግባት እድሉን ቢያገኙ ነገር ግን የሚፈለገውን ያህል ለውጥ ላያመጡ ይችላሉ እና ምን አይነት ስብዕና ይጠይቃል ብለሽ ታስቢያለሽ? የቢዝነስ ውጤታማስ የሚያደርጋቸው ምን አይነት ሰዎችን ነው የሚለውን ከሪኳየርመንቱ አንስተሽ እንድታወሪልን እንፈልጋለን። ቴንክ ዩ ስኬ። እንደኔ አስተሳሰብ ሲስተሙና ቢዝነሱ የተዘጋጀው በጣም በጥሩ ሁኔታ ነው። ለምን ብትይ ከመጀመሪያው ጀምሮ ለሰዎች አስፈላጊውን የሆነ ፍራክሽን ኦፍ ኢንፎርሜሽን one step at a time እየሰጠ የሚሄድ ሲስተም ነው so that we can understand better at the end of the day። አሁን ለምሳሌ በጣም ቀላል የሆነ ኤግዛምፕል ልስጥሽ። አንድን ሰው 1 ሲደመር 1 ሳታስተምሪው 10 ሲደመር 11 አታስተምሪው you know like ከዚህ ትጀምሪያለሽ። ይሄንን አንደርስታንድ ሲያደርገው ኦኬ ወደ ኔክስት ስቴፕ ተወስደዋለሽ። ኦኬ ናው you understand ይሄንን ወይ ኦኬ then take the next step እየተባለ at the end of እነዛ ፕሮሲጀሮች ወይ ስቴፖች ያ ሰው ፉል የሆነ አንደርስታንዲንግ ይኖረዋል። ምክንያቱም ስቴፕ ባይ ስቴፕ እየተማረ ስለመጣ ማለት ነው። ይሄም ሲስተም በዛ መልኩ ነው የተዘጋጀው። ስለዚህ ሰዎች አንደኛ ሪኳየርመንት ነው ወይ ደግሞ ይሄን ቢዝነስ መስራት ሲፈልጉ ያስፈልጋል ብዬ ማስበው ስቴፕ እና ፕሮሲጀር ተከትሎ ለመሄድ ፈቃደኛ መሆን which is coachable መሆን ማለት ነው። ነገሮችን አንደርስታንድ ለመሆን መዘጋጀት ያስፈልጋል። ለዛ ነው ለሰዎች ኦኬ ተመዝገቡና ለምሳሌ የመጀመሪያውን ስቴፕ እዩ። የመጀመሪያው ስቴፕ ዌቢናር ነው። I believe an hour and a half ነው የሚፈጀው ያ ወርክሾፕ ዌቢናር። እሱ ነው ፈርስት ስቴፕ የመጀመሪያው ስቴፕ። እዛ ስቴፕ ላይ ምንድነው የሚብራራው ነገር? ሲስተሙ ይብራራል። ሴልስ ፈነል ስለተባለው ነገር መጀመሪያ የተማርኩት ከዛ ዌቢናር ነው። እሱን ዌቢናር ሳይ they talk about the sales funnel እና I'm like ምንድነው ሴልስ ፈነል ማለት? ራሴ ጎግል አረኩኝ። ኦፍ ኮርስ ዌቢናሩ በቂ የሆነ ኢንፎርሜሽን ሰጥቶናል። ሄድኩኝ ጎግል አረኩኝ። ሴልስ ፈነል በጣም ፋሲኔቲንግ ሆኖ አገኘሁት። ከዚህ በፊት ማላቀው ነገር ነው። አዲስ ነገር ተማርኩ ማለት ነው። ኦኬ ይሄን ሲስተም ማወቅ አለብኝ፣ መማር እፈልጋለሁ። ከዛ የሚቀጥለውን ስቴፕ ወሰድኩኝ። ሬጅስትሬሽን ፊ አለ። ሬጅስትሬሽን አረኩኝ ማለት ነው። ሬጅስተር አረኩኝ። ሬጅስተር ካረኩ በኋላስ ደግሞ ከዛ የሚበልጥ ብዙ ኢንፎርሜሽኖችን የያዘ ስለ ፕሮዳክቶች አብረን ስለምንሰራቸው ፓርትነር ስለምናረጋቸው ብዙ ኢንፎርሜሽኖች በባለሙያዎች የተብራሩ ኢንፎርሜሽኖች ደረሱኝ። ሁለተኛው ስቴፕ ማለት ነው። ኦኬ አሁን ደግሞ የተቀናጀ ከዚህም ከዛም ኢንፎርሜሽን አገኘው ማለት ነው። ኦኬ ሶስተኛው ስቴፕ ምንድነው? I'm still interested. Okay, let me talk to my coach. ከኮቼ ጋር ቀጠሮ ያስኩኝ። አብራራችልኝ ኮቼ ነበሩኝ ጥያቄዎች በሙሉ የዛኔ መጠየቅ የምችልበት እድል ስለነበረ እነዛን ጥያቄዎች ጠየቅኩኝ፣ ተመለሰልኝ። one step at a time ነገሮችን ከተማርኩ በኋላ I decided for myself ማንም አይደለም እኔ የኔን ቢዝነስ ለመጀመር ዲሳይድ ያደረገልኝ እንትና የነገረኝ ወሬ ወይ እንትና የነገረችኝ ወሬ ሳይሆን ራሴ ፕሮሰሱን ተከትዬ በመሄዴ ፉል የሆነ ኢንፎርሜሽን በማግኘቴ ነው አሁን ለደርስበት ደረጃ የደረስኩት ማለት ነው። ስለዚህ ሰዎች the same thing ነው ማድረግ የሚጠበቅባቸው። የራሳቸውን ደስቲኒ ራሳቸው ለመስራት የራሳቸውን ፊውቸር ራሳቸውን ለመገንባት የእንትናና የእንትና አስተያየት ሳይሆን ለራሳችን የምናረገው ትምህርትና ራሳችን የምናረገው ሪሰርች ለራሳችን የምንወስነው ውሳኔ በጣም ኢምፖርታንት ነው ብዬ አስባለሁና አንደኛው ያ ነው። ኮቸብል መሆን፣ በራሳችን ኮንፊደንስ ሊኖረን ይገባል። የመማር ፖቴንሻል አለን ወይ? ይሄ ቢዝነስ ፕሪ ሪኳየርመንት የለውም። ያ ማለት ግን መማር ግን መቻል አለብን። ለምሳሌ በጣም ጥሩ የሆነ ኤግዛምፕል ልስጥሽ። ለምሳሌ እኔም አንድም ሰውም ስኮላርሽፕ አግኝተን ሃርቫርድ ገባናሉ። ሃርቫርድ ገብተን መማር ስንጀምር እኔ በጣም ጎበዝ ነኝ። የተሰጠኝን ማቴሪያል በሙሉ እያጠናሁ እየተማርኩ አስተማሪን ጥያቄ እየጠየቅኩኝ ኤ ያመጣሁኝ። ኦኬ ጎበዝ ተማሪ ነኝ። ያ ሰው ደግሞ he took the opportunity for granted። አያጠናም፣ አይማርም፣ ማቴሪያሉን
ምንም አይሰራበትም። ያ ሰው ደግሞ ተጭሮ ወጣ። ተጫረ ይባላል እኛ ድሮ ካምፓስ ስንማር ማለት ነው። ተጭሮ ወጣ። አሁን የኔና የዛ ሰው ኤክስፒሪየንስ ሃርቫርድን አይወክልም፣ ትምህርት ቤቱን አይወክልም አይደለ? ትምህርት ቤቱ ትምህርት ቤት ነው። ኢትስ አን አሜዚንግ ትምህርት ቤት። ነገር ግን አንድ ሰው ሰክሰስፉል ሆኗል እዚህ ጋር፣ አንድ ሰው አልሆነም። ለምን? ቢካዝ የራሳችን ኤፈርት፣ የኔ ኤፈርት ነው፣ የዛ ሰው ኤፈርት ነው። the same is true for this business, the same is true ለምናረገው ለማናቸውም ነገር in life። ስለዚህ ቢዝነሱ ቢዝነስ ነው። በጣም ብዙ ሰዎች ሰክሰስፉል ሆነዋል። መተን ግን እኛ ሰክሰስፉል እንሆናለን ወይ? it depends on me, it depends on the person እየገባ ያለው ማለት ነው። እና ያባጭሩ ነው የሚያስፈልገው እያስባለሁ። ልክ ነው። በጣም በጥሩ ሁኔታ ገልጸሻል። አሁን እዚህ የሚጻፉትን መልእክቶች እያየው ነበርና ትልቁ ችግር ያለው የስብዕናችን ይወስነዋል። አሁን ይሄን ቢዝነስ ያየሁት ትልቁ ነገር ማለት ነው አንቺ ውስጥም ያለው ስብዕና። ኮቾች እዚህ ቢዝነስ ውስጥ ገብተው በጣም ሰክሰስፉል የሆኑትን ሰዎች ሳይ ለመማር ፍላጎት ያላቸው በደንብ ማለት ነው የተማሩትን ትምህርት ለመተግበር ፍላጎት ያላቸው ስለሆኑ ነው ውጤታማ የሆኑትና ብዙ ሰዎች ግን አሁን ገና ስለ ቢዝነሱ ምንም ሳያውቁ ይሁናቸው አይሁናቸው መስራት ይቻሉ አይቻሉ ሳያውቁ የሚጠየቅ ጥያቄ ይገርመኛል። እኔ ኢንቫይት የምናደርጋችሁ ጀስት የ90 ደቂቃ ፕሬዘንቴሽን እዩ። ያ ፕሬዘንቴሽን ይሆናችኋል አይሆናችሁም እናንተ ናችሁ የምትወስኑት። ነገር ግን በቀጥታ ገና አሁን ስለ ቢዝነስ ሲወራ ምን ያህል ገንዘብ ነው የሚያስፈልገኝ፣ ምንድነው ሁለተኛው ስቴፕ ላይ ያለው፣ ምንድነው ሶስተኛው ስቴፕ ላይ ያለው፣ ልክ አሁን እንዳመጣሹ እንደ ዩኒቨርሲቲ ታሪክ ነው የሚሆነው። ትምህርት ቤት ገና ጀምረን የኔ ግሬድ ምን እንደሚሆን አላውቅም። ትምህርት እየተማርኩ ነው አሁን ያለሁትኝና ፐርፎርም በማደርገው ሁኔታ ግን ፕሪዲክት ማድረግ እችላለሁ። እስከመጨረሻው ሰዓት ድረስ ካልሄድኩ ግን በምንም መልኩ የማመጣውን ፋይናል ግሬድ አሁን ሊነግረኝ የሚችል ሰው የለም። የኔም ፐርፎርማንስ ከመጀመሪያ አይተው ኢቭን የሚያስተምረኝ ፕሮፌሰር በቃ አንቺ at the end of this quarter ኤ ነው የምታመጪው ማለት አይችልም። ምክንያቱም ዲፔንድ የሚያደርግበት ፋክተር ስላለ ማለት ነው። እና እያንዳንዱን ይሄ ስቴፕ ባይ ስቴፕ ተከትሎ መሄድ ፕሮሲጀር መከተል የሚለው ነገር ነው አሁን ከባድ ቻሌንጅ እየሆነብን ያለው ለአብዛኛው ማህበረሰባችን ላይ ላለው ሰው። እና ሪከመንድ የምናደርገው አሁንም ቲጂ ጥሩ ምሳሌዎች ነው ያነሳሽው። ምንም በቃ በአንድ ጊዜ የምናውቀው ምንም ተአምር የለም፣ ምንም ነገር ቢሆን ማለት ነው። እንደ ትራዲሽናል ማርኬት እዚህ ማርኬት ላይም ስንገባ ከኛ የሚጠበቅብን መስፈርት አለ። እያንዳንዷን ስቴፕ ለመሄድ ፍላጎቱ ከሌለ እዛ ላይ ነው ራሳችንን ዲስኳሊፋይ እያደረግን የምንወጣው። እና ለመማር ፈቃደኛ የሆነ ማንነት ይጠይቅበት እንፈልጋለን። እንግዲህ ወደ መጨረሻው ጥያቄ እየሄድኩኝ ነው። ብዙ ሰዎች አሁን ከረንትሊ ባለው ነገር እንግዲህ ያው ሶሻል ሚዲያ ነገር የሚጠቀሙ ሰዎች አሉ፣ ለተኛ ጥላቻ ነገር የሚጠቀሙበት ሰዎች አሉ፣ በደንብ ደግሞ ቢዝነስ እየሰሩ እየተጠቀሙበት ያሉ ሰዎች አሉ። እና እያንዳንዳችን አሁን እድሉን አግኝተን ሶሻል ሚዲያ መጠቀም ከቻለ ይሄ ሶሻል ሚዲያ ላይ የሚሰራው ስራ ምንድን ነው የሚለውን ነገር ለማወቅ ፈቃደኞች መሆን አለብን ለውጥ ማምጣት ከፈለግን። እና ለዛ ፈቃደኛ የሆናችሁን ሰዎች ነው አሁንም ኢንቫይት የምናደርገው። ሰዎች በደንብ ኢንፎርሜሽን እንዲኖራቸው ያዩትን ኢንፎርሜሽን መጠቀም የሚችሉ እንዲጠቀሙበት፣ የማያውቁት ሰዎች ደግሞ የሚያወሩት ነገር እየሰማ የሚደናገረውን ሰው ደግሞ ትክክለኛውን ነገር እንዲያውቅ ነው። እና መጨረሻ ልጠይቅሽ የምፈልገው ነገር ምንድነው፣ ብዙ ሰዎች እንግዲህ ለመግባት የሚፈልጉ ሰዎች አሉ፣ ነገር ግን የተለያዩ ወሬዎች እየሰሙ ደግሞ ወደኋላ ያሉ ሰዎች አሉ። እና በየግላችን የተለያዩ ጥያቄዎች ይደርሶናል። ጥያቄዎችን ለማስተናገድ እንሞክራለን በቻልነው አቅም። ግን ይሄን እድል አግኝተሽ ደግሞ መድረክ ላይ ከመጣ እንደዚህ አይነት ሰዎች አሁን ወሬ እየሰሙ የሚደናገሩ ሰዎች ምንድነው ማድረግ ያለብን፣ እውነቱ ምኑ ጋር እንደሆነ ማወቅ አቃተን ለሚሉ ሰዎች ምን አይነት ነገር ነው የምትመክሪያቸው? ምን ቢያደርጉ የተሻለ ነገር ማወቅ ይችላሉ ብለሽ ታምኛለሽ? ይሄንን ነው እንግዲህ ለመጨረሻ ያዘጋጀሁልሽ ጥያቄ። ያው ትክክለኛውን መረጃ እንድትሰጫቸው ነው እንግዲህ። ቴንክ ዩ ስኬ። አይ ቲንክ ቅድም የተወሰነ ተች ቤዝ አድርጌያለሁ ምን አይነት ሰው፣ ምክንያቱም አይኖ በጣም ብዙ ሰዎች የተለያየ ወሬ፣ እኔም ቢዝነስ ፔጅ አለኝ የራሴ፣ በጣም ብዙ ሰዎች ሜሴጅ ይልኩልኛል። ምክንያቱም ወሬ ይሰማሉ፣ ቪዲዮ ያያሉ ወይ ወሬ ይሰማሉ። እና እነዛ ሰዎች በእንደዚህ አይነት ወሬ የራሳቸውን ዲሲዥን እንዳይወስዱ የራሳቸው ብሎክ እያደረጉ ነው ያሉት፣ የራሳቸውን አስተሳሰብ ማለት ነው። ስለዚህ the same thing
ለራሳቸው ይወቁት ለራሳቸው ቢዝነሱን ይወቁት ይሄ ቢዝነስ እኮ ገባንበት ማለት ወይ ደግሞ ሬጅስተር አረግን ማለት ወይ ዌቢናሩን አየን ማለት ቢዝነሱን ገብተን እንሰራዋለን ማለት አይደለም it's going to give us research የራሳችን ሪሰርች የምናረግበት ፔሪድ ኦፍ ታይም ይሰጠናል አንደኛ ስለዚህ አሁን ስገባኔ እጄን ጎትቶ ነው መግባት አለብሽ ብሎ ያስገባኝ ሰው የለም ራሴ ነኝ ኦኬ I want to know more ቀጥሎ ምንድነው ያለው ቀጥሎ ይሄ ምንድነው ያ ምንድነው ያልኩኝ የራሴን ዲሲዥን መጨረሻ ላይ ለመውሰድ የበቃሁትና አንድ ማቀው ነገር ስለ ቢዝነስ ማውራት ያለበት ሰው ቢዝነስ ሰርቶ ፕሩቭ ማድረግ የሚችል ወይ ደግሞ ሰክሰስፉል የሆነ ሰው ነው ብያስባለሁ ለምሳሌ እኔ ስለ አማዞን ቢዝነስ እንደዚህ ነው እንደዛ ነው ብዬ ሳወራ ላወራ ይቻልኩበት ምክንያት ዝም ብዬ ገብቼ አማዞን ቢዝነስ ብዬ ሰርች አድርጌ ስለወጣው አይደለም 2 አመት ሰርቻለሁ ስለዚህ I'm qualified to talk about the business ፕሮንም ነገሩን ማውራት እችላለሁ ኮንሱንም ማውራት እችላለሁ ኔጌቲቭ ሳይዱንም ፖዚቲቭ ሳይዱንም እንዲ ቢሆን እንዲ ነው ኔጌቲቭ ሳይዱ ደግሞ ይሄ ነው ብዬ ለማውራት I'm qualified the people that talk about this business ስለዚህ ቢዝነስ የሚያወሩ ሰዎች አንደኛ ያልገቡ ጭራሽ ስለ ቢዝነሱ ምንም የሆነ ዕውቀት የሌላቸው ምንድነው በመሰለኝና በደሳለኝ የሚያወሩ ምክንያቱም ቆም አርገሽ እነዛ ሰዎች what is a sales funnel ከትሬኒንጉ ምን ተማራችሁ ከዌቢናሩ ምን ተማራችሁ ሶሻል ሚዲያ ማርኬቲንግ ምን ማለት ነው ይሄ ምንድነው ያ ምንድነው ብትያቸው they don't have an answer ግን ከቁንጽል ዕውቀት ብቻ ወይ ከቁንጽል ነገር ብቻ ተነስተው በራሳቸው አሰምሽን ብዙ ነገር ያወራሉ ብዙ ሰው ሚስሊድ ያረጋሉ ብዙ ሰው እንዳይጠቀም ያረጋሉ ይሄን ኦፖርቹኒቲ ይሄንን ቢዝነስ ወደኛ ማህበረሰብ ወደ አበሻው ማህበረሰብ ይዘን ስንመጣ ወይ ደግሞ ሬጅስተር አርጉ ስንል አንዳንድ ሰው ምን ይመስለዋል ያበሻ ቢዝነስ ወይ ለኢትዮጵያን ወይ ለኤርትራውያን ብቻ ደግሞ የሚሰራ ቢዝነስ ብቻ ወይ ደግሞ ከገቡ በኋላ አበሻ ሰው ማስገባት ሚኖርባቸው ይሄ የመጣው ከሮንግ ኢንፎርሜሽን ነው ቢዝነሱን ካልሰሩ ቢዝነሱን ከማያውቁ ቢዝነስ ውስጥ ገብተው 1 ወር 2 ወር 3 ወር 4 ወር 5 ወር 1 አመት እንደኔ ደግሞ አመት ከ7 ወር ከ8 ወር ሰርቻለሁ ካላሉ ሰዎች ነው ይሄ ኢንፎርሜሽን የሚመጣው ስለዚህ ሰዎች አንደኛ ቢዝነስ ሰርተው ከነበሩ ገብተው ከነበሩ ተጠቅመው ከነበሩ ወይ ደግሞ ፉሊ ከመጨረሻው ድረስ ኮሚትድ ሆነው ሰርተው ከነበሩ ሰዎች ኢንፎርሜሽን ማግኘት አንደኛ ሁለተኛ ደግሞ on top of that ደግሞ ከራሳቸው ሪሰርች በመነሳት ኢንፎርሜሽን ማግኘት ምክንያቱም ቅድም እንዳልኩት ነው ሃርቫርድ የገባው ሰነፍ ተማሪ ስለ ሃርቫርድ ማውራት አይችልም ምክንያቱም ገብቷል of course ሬጅስተር አድርጓል ገብቷል ግን ሰነፍ ተማሪ ነው he cannot speak about the courses he cannot speak about ስለተማረው ነገር ምንም አልተማረም አላጠናማ ስለዚህ ገብተው ከሚሰሩ ሰዎች መማር ጥሩ ነው አንደኛ ሁለተኛ ደግሞ ራሳቸው ሰዎች ስቴፑን ተከትለው ምክንያቱም ስቴፑ ግልጽ ነው ያንን ግልጽ የሆነ ስቴፕ የራሳቸውን ሪሰርች አድርገው ቢገቡበት ይበልጥ ተጠቃሚ ይሆናሉ ብዬ አስባለሁና አስረግጬ ደግሞ ማውራት የምፈልገው ነገር እስቲ ያበሻ ቢዝነስ አለመሆኑ እስኪ እንደምታውቂው እኔ አሁን ባለሁበት የቢዝነስ ደረጃ አበሾች ጋር አይደለም ይበልጥ አሁን ይበልጥ እየሰራው ያለው ብዙ አበሾች ይብን ያልሆኑ ከተለያየ ዓለማት የራሴ የሆኑ ቢዝነስ ፓርትነሮች አሉኝ የራሴ ቢዝነስ ግሎባል ሆኗል ማለት ነው ስለዚህ ግሎባል የሆነ ቢዝነስ ነው ይሄንን እድል ለመጠቀም ደግሞ ሜንታሊቲ ማይንድሴት ያስፈልጋል ፖዚቲቭ ማይንድሴት ያስፈልጋል እንደዛ አይነት ሰው ገብቶ ሊጠቀምበት ይችላል ብዬ አስባለሁ በጣም ነው እናመሰግነው ቲጂዬ በጣም በሚገርም ሁኔታ በጥሩ ሁኔታ ገልጸሻል እጅግ በጣም ነው ማመሰግነው ይሄ ነው እንግዲህ መልክታችን ማለት ሰዎች ያወቁትን በጎ የሆነ ነገር ማሳወቅ ያ ማለት ግን እያንዳንዱ ሰው ገብቶ ሰማይ የጠቀሰ አይነት ገቢ ያገኛል በጣም ምንም ያለ ምንም ድካም የፈለገበት ይደርሳል የሚባል ነገር የለም ራሱን የቻለ ፕሮሲጀር ያለው ዲሲፕሊን ያለው ማንነትን የሚጠይቅ ነው ያገኘሁትና
እገረማለሁ። አሁን እኔና ቲጂ አንተዋወቅም። እንግዲህ ቴክኖሎጂው ምን አይነት ስራ እየሰራ እንዳለ በአሁን ሰዓት ማለት ነው። እሷ የምትኖረው ሚኒሶታ ነው፣ እኔ የምኖረው ሲያትል ነው። ኢቭን ኮመን ፍሬንድ እንኳን ኖሮን አያውቅም። ያየሁት ማስታወቂያዋን ነው። ማስታወቂያዋን አየሁኝ። ያየሁትን ማስታወቂያ ተከትዬ ሳይን አፕ አድርጌ ፕሬዘንቴሽን አየሁ። ያደረኩት ነገር ምንድን ነው? አላቃት የምችል ልጅ ኢትዮጵያዊ ስለሆነች ብቻ አምኛት ነው ሳይን አፕ ያደረኩት እና ያየችው ነገር አለ፣ የተረዳችው ነገር አለ። ይሄ ነገር ለእኔም ሊጠቅመኝ ይችላል የሚል እምነት ስላለኝ ራሴ ለራሴ ወስኜ ነው ሳይን አፕ አድርጌ ወደሚቀጥለው ስቴፕ ሄድኩት እና የሚገርም ነው። አሁን ለአንድ ዓመት ከ3 ወር ያህል አብረን ሰርተናል። ሁለታችንም በጣም ስኬታማ ሆነን እየሰራንበት ያለነው ሲስተም ውስጥ ነው ያለነው። ነገር ግን እኛ ብቻ ተጠቅመንበት የሚቀር ቢዝነስ መሆን የለበትም። በእርግጥ ግሎባል ነው ቢዝነሱ፣ ከተለያዩ ዜጎች ጋር መስራት ጀምረናል። የኛ ማህበረሰብ ግን ጥቂቶች ትክክለኛ ያልሆነ ኢንፎርሜሽን እየሰጧቸው ወይ ደግሞ ልክ እንደ ሃርቫርዱ ኤግዛምፕል የገባ ሁሉ ግራጁዌት እንደማያደርግ እዚህ ቢዝነስ ውስጥም ኢንፎርሜሽኑን የሰሙት ገና ሬጅስትሬሽን ፊ ከፍለው ኢቨን ከካምፓኒው ጋር መተዋወቁን ከካምፓኒው ጋር መስራቱን ሳያውቁ ሰዎችን ሚስጋይድ የሚያደርጉ በጣም ብዙ ሰዎች እንደተፈጠሩ አይተናልና ከዛ አንጻር ከኛ የሚጠበቀው ነገር በደንብ አድርገን ሲስተሙን ሰዎች እንዲያውቁ ማድረግ ስለሚያስፈልገን ነው እንደዚህ አይነት ሴሽን የሚያዘጋጀ ነው። ያረርቶኝ ነው እንግዲህ እንደ ማንኛውም ማንም ሰው ሊጠይቀው የሚችለውን ጥያቄ ነው የጠየኳት። አላቃትም። ጀስት ግን ያንን ፕሬዘንቴሽን አይቼ ስጨርስ ኢሜይል ያደረኩላት ምንድነው የሚቀጥለው ስቴፕ ከራሴ ፖይንት ኦፍ ቪው ደግሞ የምፈራው ነገር ስላለ ማለት ነው። ይሄ ነገር ከሃይማኖት ጋር የሚያያዝ ነገር ይኖር ይሆን? ምን አይነት ፕሮዳክቶች ናቸው? ምንድነው የሚሆነው ነገር የሚለው ነገር ስላስጨነቀኝ ኢሜይል ሁሉ አድርጌላት ነበር። የመለሰችልኝ ግን ጀስት የሚቀጥለውን ስቴፕ ያሉትን ነገሮች በሙሉ በግልጽ ማየት ትችያለሽ ነው ያለችኝ እና ያንን ያደረኩት ባደረኩት ነገር እድሜ ልኬን እንዳመሰግናት እንድደሰትበት ሆኜ ነው እየሰራ ያለሁት። እንግዲህ በአካል የመገናኘት እድል አልገጠመንም አሁን ባለው ሲቹዌሽን። ግን እንደዚህ ቁጭ ብለን እንደምናወራው በስልክ ጊዜ ኮሚኒኬት እንደምናደርገው ተገናኝተን በአካል ደግሞ የምናሳልፈውን ጊዜ ከልቤ እንድናፍቅ ነው የሆንኩት እና እንደዚህ ከኛ ጋር ፐርሰናሊቲያቸው የሚመሳሰል እንደኛ አይነት ቅን አመለካከት ያላቸው ለውጥ የሚፈልጉ ሰዎችን ከየትም ዓለም ላይ ሆነው መስራት እንዲችሉ ያመቻቸ ሲስተም ነው እና በድሉ ተጠቀሙበት ነው የምንለው። ብዙዎቻችሁ ሼር እንደምታረጉ ታስባለሁኝ። እኛ ምንም አይነት ሊንክ አላስቀመጥንም እዚህ ላይ። ይሄንን ቢዝነስ ይሄንን ኮንቨርሴሽን እየተከታተላችሁ ያላችሁ ሰዎች ሁሉ ሼር አድርጉት፣ ማህበረሰቡ እንዲያውቀው እንዲጠቀምበት። ምክንያቱም በትክክል ሰክሰስፉል የሆኑ የሰሩ ልምዳቸውን ማካፈል የሚችሉ ሰዎች እንዳሉ ለማህበረሰቡ ማሳወቅ አለብን ብዬ አስባለሁ። ቲጂዬ ስለሰጠሽን ሰዓት ከሌለሽ ሰዓት ላይ እንግዲህ ያለብሽን ኃላፊነት አውቃለሁ። ልጇ ከኋላ እያስቸገራት ነው እንግዲህ ይሄን ኢንተርቪው ያደረገችውና አለቃ የሌለበት ቢዝነስ ውስጥ ስላለን በፈለግነው ሰዓት የፈለግነው ማድረግ የምንችልበትን ሲስተም የሚያገኘ ነው በዚህ ቢዝነስ ምክንያት ነውና በእውነት እጅግ በጣም እድለኞች ነን። እድለኛ ነኝ በጣም እንዳንቺ አይነት ሜንተር አግኝቼ መስመሩን በደንብ አሳይተሽኝ ማቀውን ነገር ሁሉ ደግሞ ማሳወቅ የምችልበት ደረጃ ላይ ስለደረስኩ ከልብ ነው እግዚአብሔርን ማመሰግነው። በጣም ነው ማመሰግንሽ ቲጂዬ። እንግዲህ በመጨረሻ ማለት የምትፈልጊው ነገር ካለ በይና በዚሁ እንሰናበታችኋለን ማለት ነው። ቴንክ ዩ ስኬ። አይ በቃ ጨርሰሽዋል። ብዙ ነገር ከቨር አድርገናል። ሰዎች እንግዲህ ይሄንን ቪዲዮ አይተው የራሳቸውን ውሳኔ እንዲወስኑ ይረዳል ብለን የራሳችንን ኮንትሪቢዩሽን ለማድረግ ነው ላይ ወተን እንደዚህ የኮሚኒኬት እያደረገን እያወራናችሁ ያለ ነው። ስለዚህ ሼር አድርጎት ኢንፎርሜሽኑን። የማያውቅ ሰው ካለ ደግሞ አሳውቁ። በተረፈ ደግሞ በቃ እግዚአብሔር ሀገራችንን ይጠብቅ፣ ከኛ ጋር ይሁን። አመሰግናለሁ። ቴንክ ዩ በጣም ቲጂዬ። እንግዲህ እናመሰግናለን። እስካሁን ድረስ አብራችሁን ቆይታችሁ የተከታተላችሁን ሁሉ ከልብ እናመሰግናለን። እንግዲህ ማህበረሰባችን ጥሩ ነገር እንዲያገኝ አሁን በጣም አስጨናቂ ነገር ውስጥ ያለ ነው። ሁላችንም ብዙ የሚያስጨንቁን ነገሮች ሆነዋል። በየሀገራችን ያለውን ነገር እናውቃለን እና እዚህ ሶሻል ሚዲያ ላይ ሆነው ደግሞ በጣም በሚያሳዝን ሁኔታ ማለት ነው የሀገራችን መበጥበጥ መታወክ የህዝቡ ነፍስ መጥፋትም ሳይገዳቸው ቢዝነስ እየሰሩብን ያሉ ሰዎች አሉ። ቴክኖሎጂውን ቀድሞ በማወቃቸው ማለት ነው እና ለበጎ እንጠቀምበት፣ በጎ የሆነውን ነገር እናድርግ። ያለንን ጊዜ በአግባቡ ተጠቅመን ገንዘብ ማግኘት የምንችልባቸውን ሲስተሞች እንድናጠና ያንን ነው የምንመክራችሁ። ከልብ እናመሰግናለን። እንግዲህ በያላችሁበት ቸር ዋሉ። መልካም ጊዜ። እናመሰግናለን። ባይ